በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ በመንፈስ ቅዱስ መንፈሳዊያን የተሰኛችሁ የሚያስፈልጉ የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች ማሰባሰበን በወደደን በፍጹም ፍቅር በጠራን አምላካችን በቅዱስ እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። ሰዓት ደረሳችሁ? እግዚአብሔር ይመስገን። አሜን ይመስገን ብለን እናመሰግነው። እናንተንም ለዚህ ክብር ያበቃ እኛንም በእናንተ ምክንያት እንድንሰባሰብ ያደረገ የአባቶቻችን አምላካቸው የእኛም አምላካችን የሆነ ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁንልን። አሜን። የከበረና የተመሰገነ ይሁንልን። አሜን። አትለይምና እናታችን ማምላክ ወላዲተ አምላክ ድንግል ማርያም ስሟ ከፍ ያለና የተመሰገነ ይሁንልን። አሜን። እንዳትረሷት ቤተ ክርስቲያን አደራችሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ዘፈቀደ
በሰማይኒ ወበምድረኒ ወበባሕረኒ ወበኩሉ ወበባሕረኒ ወበኩሉ ቀላያት ሁሉ ዘፈቀደ ገብረ እግዚአብሔር ሁሉ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድረኒ ወበባሕረኒ ወበኩሉ ቀላያት በሰማይኒ ወበምድረኒ ወበባሕረኒ አቡነ አባ መምህርነ አባ ተክለ ሃይማኖት መምህርነ አባ ተክለ ሃይማኖት አቡነ አባ መምህርነ አባ ተክለ ሃይማኖት እማእላፍ ሩይ እማእላፍ ሩይ እማእላፍ ሩይ እማእላፍ አባቡነ አባ መምህርነ አባ ተክለ ሃይማኖት መምህርነ አባ ተክለ ሃይማኖት አባቡነ አባ
እማእላፍ እማእላፍ ሩይ እማእላፍ አባቡነ አባ መምህርነ መምህርነ አባ ተክለ ሃይማኖት መምህርነ አባ ተክለ ሃይማኖት አባቡነ አባ መምህርነ መምህርነ አባ ተክለ ሃይማኖት መምህርነ አባ ተክለ ሃይማኖት እማእላፍ እማእላፍ ሩይ እማእላፍ 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 ሩይ እማእላፍ ሩይ ወልዶ ከድንግል ተወልዶ እኛን ለማዳን እንደፋቀነ ባለበት ትምህርተ መስቀል ገጻችንን 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን አባ ጴጥሮስ የዚህ ታላቅ ደብር ሰባኪ ወንጌል፣ ክቡር መምህራችን መምህር ምህረቱ፣ እንደዚሁ በዚህ በቅድስና ስፍራ የተሰበሰባችሁ ምሩቃን፣ እንዲሁም አባቶች፣ ወንድሞች፣ እህቶች በወደደንና ባፈቀረን እስከ ሞትን በደረሰልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን ያለው አምላካችን ቅዱስ እግዚአብሔር እንደ ኃጢአታችንና እንደ ክፋታችን ብዛት ሳይመለከት በቸርነቱና በምሕረቱ ቅዱሳን ለምስጋና ለውዳሴና ለአምልኮት ወደሚሰባሰቡባት ወደዚች ወደ ተቀደሰች አውድማ ያሰባሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሁን። የሚያስተምር እግዚአብሔር ነው፣ የሚመክረን እግዚአብሔር ነው። ባለን ጥቂት ደቂቃዎች እግዚአብሔር በመካከላችን ሆኖ ቢያስተምረን፣ ቢመክረን፣ ቢገስጸን እንደ እግዚአብሔር ቅዱስ ፍቃድ እንማማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ከሁሉ በላይ ዛሬ ለዚህ የበቃችሁ ምሩቃን እንኳን ደስ አላችሁ። እግዚአብሔር አምላክ ቢያስተምረን በኑሯችሁ እነዚህን ጨምሩ በሚል ርዕስ እንማማራለን። ቃሉን ቃል በቃል ከመጽሐፍ ቅዱስ ባንጠቅሶ አብነት የሆነን ዘንድ እነዚህን ነገሮች በሕይወታችሁ ጨምሩ በሚል ርዕስ ሐዋርያው ቅዱስ ጴጥሮስ በሁለተኛይቱ የጴጥሮስ መልእክት ምዕራፍ 1 ከቁጥር 6 ላይ የጠቀሳቸውን ነገሮች እናነሳቸዋለን። በሁለተኛይቱ የጴጥሮስ መልእክት ምዕራፍ 1 ከቁጥር 6 ላይ እምነትን፣ በእምነት ላይ በጎነትን፣ በእውቀት ራስን መግዛትን፣ ራስን በመግዛት መጽናትን፣ በመጽናት እግዚአብሔርን መምሰልን የሚለውን እንደ እግዚአብሔር ቅዱስ ፍቃድ ሁለት አድርገን አጠር በማድረግ እንመለከታቸዋለን። በሐዋርያት ሥራ ምዕራፍ 1 ላይ እንደምንመለከተው እንግዲህ ወደ ዓለም ሂዱ፣ ለዓለም ሁሉ መስክሩ፣ ለዓለም ሁሉ ተናገሩ ተብሎ እንደተነገራቸው ቅዱስ ጴጥሮስ
በኑሯችን ውስጥ እነዚህን ነገሮች እንድንገልጻቸው ያስተምረናል። ወገኖቼ በሕይወታችሁ ውስጥ በእምነታችሁ በጎነትን በበጎነት እውቀትን በእውቀትን ራስን መግዛትን ራስን በመግዛት ደግሞ መጽናትን በመጽናት ብሎ ማሰሪያው እግዚአብሔርን መምሰልን ብሎ አስቀምጦታል። ማንን መምሰልን? እግዚአብሔርን መምሰልን። በእነዚህ ውስጥ ስናልፍ፣ በእነዚህ ውስጥ ስንኖር፣ በእነዚህ ውስጥ ስንገለጥ፣ እነዚህን ስንገልጣቸው ግቡ ማሰሪያው እግዚአብሔርን መምሰል። ማንን መምሰል? እግዚአብሔርን መምሰል። በሕይወት ደግሞ እግዚአብሔርን መምሰል፣ እግዚአብሔርን መስሎ መኖር እጅግ ማተረፊያ ነው። ከማትረፊያዎችም ሁሉ በላይ ነው። እነዚህን ነገሮች በሕይወታችንን ገልጣቸው ዘንድ ያስተምረናል። የመጀመሪያው እምነታችን ነው። ምርቃት እምነታችን በሕይወታችን ውስጥ የተገለጠ መሆን አለበት። እምነት የሚያሳየው በእግዚአብሔር ላይ ያለን ተስፋ፣ በእግዚአብሔር ላይ ያለን ጽናት ነው። እግዚአብሔር ያውቃል፣ እግዚአብሔር ይችላል፣ እግዚአብሔር ያኖረኛል፣ እግዚአብሔር ይመግበኛል፣ እግዚአብሔር ይደግፈኛል፣ እግዚአብሔር ያሻግረኛል ብሎ በእግዚአብሔር ላይ ማረፍ ነው። እያንዳንዳችን በሕይወታችን ውስጥ እምነት አለን። የእያንዳንዳችን የእምነት መጠን ግን ይለያይ ይሆናል። በእግዚአብሔር ላይ ያለን እምነት ጽኑ ሲሆን፣ በእግዚአብሔር ላይ ያለን እምነት እየጠነከረ ሲሆን ያለ ክርስቲያንነቱን ገልጿል እንላለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን።